ወዝ እኔ ነትወስድ እንዲናቸዋላችሁ የብዙዎቻችሁ ጥያቄ መሰረት እንደሆነ እንደ ኤክስነስ ሌላ ብሮከር አለው የመጠቀም የምንችለው ሜንሊ ፊቸር ትሬድ የምታደርጉ እና ናዝዳክ ሲዩኤስ 30 ምናምን ትሬድ የምታደርጉ ከሆነ ኤክስነስ ትሬድ ለማድረግ ምን ያስፈልጋችኋል? ትልቅ በትንሹ ሚኒመም $100 ካፒታል ያስፈልጋችኋል ማለት ነው። ፖዚሽን ለመክፈት እና ደህና ትሬድ ለመውሰድ ማለት ነው። ስለዛ በትንሽ ዋጋ አክቹሊ እኔ የምጠቀምበት ብሮከር ስለሆነ ምክንያቱም ኤክስነስ ላይ ስላልቻልኩኝ ሌላ አማራጭ መፈለግ ስላለብኝ ነው ማለት ነው። ስለዛ ፔፐርስቶን ይባላል ብሮከሩ ማለት ነው። ፔፐርስቶን ይባላል ወይም ድንጋይ ወረቀት እንላለን ማለት ነው። ፔፐርስቶን ብላችሁ እንደዚህ ብሮዘራችሁ ሪሰርች ታደርጋላችሁ። ከዚያ ይመጣል ፔፐርስቶን። እኔ ፔፐርስቶን አዋርድ ዊኒንግ ግሎባል ፎሬክስ ብሮከር ሲኤፍዲ እና የሚላለ እሱን ትነኩታላችሁ። ከዛ ሬጂስተር ነው የምናደርገው ማለት ነው። ስለዛ እንደዚህ ነው የሚመጣላችሁ። ስለዛ ምንድነው የምታደርጉት? ሎጊን የምትለው እዚህ ከታያችኋል። ሎጊን እና ጆይን ነው አለ። ሎጊን የሚለውን ትነኩታላችሁ። ሎጊን የሚለው ትነኩታላችሁ። ሎድ ያደርጋል ያመጣላችኋል። ግን እኛ አካውንት የለንም። አሁን ለዛ ሳይን አፕ ነው የምንለው እዚህ ጋር ሳይን አፕ ሂር እንለዋለን። ስለዛ ኦቨር 3 አማራጭ አለ ማለት ነው። በአፕል አይዲ ነው ወይ በአፕል ነገር ሳይን ማድረግ ትችላለህ። በጉግል እንችላለን፣ በፌስቡክ ትችላለን። ከዛ ደግሞ በኢሜይላችን እንችላለን ማለት ነው። ስለዛ በጉግላችን ሳይን ኢን እናድርግ ብዬ ነው እንደምመክራችሁ እንዳልታስ ኢዚ ዌይ ማለት ነው። ስለዛ በጉግል እንደዚህ እንገባለን። ከዛ እዚህ ጋር አካውንት ያስመርጣችኋል ማለት ነው። ያው አካውንት ለማሳየት ያለ ትንሽ ሊያስጠላ ይችላል። ስለዛ ትነኩታላችሁ ማለት ነው። ከዛ ራሱ ሎድ ያደርግላችኋል። ከዛ በኋላ ኮንቲኒው ስላላችሁ አለቀ። ከዛ በሱ ተመስርታችሁ ላይክ አዲስ አካውንት ክሬት እንዳደረጋችሁ ነው የሚቆጠረው ማለት ነው። ፔፐርስቶን ላይ አዲስ አካውንት ክሬት አድርጋችኋል። ከዛ እዚህ ጋር ካንትሪ ኦፍ ሬዚደንስ አለ። ካንትሪ ኦፍ ሬዚደንሳችሁ ኢትዮጵያ ነው። ኢትዮጵያ ራሱ አለች። ከዛ ኢንዲቪዥዋል አካውንት የባችሁ እዚህ ጋር ስመርጣችሁ ኢንዲቪዥዋል ትመርጣላችሁ። ስማችሁ ይኸውና እንደዚህ ተመጣላችሁ። ዴት ኦፍ በርዛችሁ መቼ ነው? 11/2000 በለው ዝም ብለን ምክንያቱም የሪል አካውንት አይደለም። 0911225566 እንደምን ቁጥሩን ከዛ እንደዚህ ነው ማለት ነው። እዚህ ጋር እናንተ ስታስገቡ እንደኔ ዝም ብላችሁ አይደለም። ትክክለኛ ስማችሁ፣ ትክክለኛ እስከአባት ስማችሁ፣ ትክክለኛ የልደት የተወለዳችሁበትን ዓመተ ምህረት ወይ ፋይዳ መታወቂያችሁ ላይ ወይ ፓስፖርታችሁ ላይ መንጃ ፈቃድ ወይም የቀበሌ መታወቂያ ላይ ያለውን ነው የምታስገቡት ማለት ነው። እዚህ ጋር ያለውን ኢንፎርሜሽን ከዛ በኋላ ዊድ ላይክ ምናምን ቱ ኢንፎርም ምናምን ይባላል። ኮንቲኒው ትላላችሁ። ከዛ አካውንት ክሬት ይደረግላችኋል ማለት ነው። ከዛ ይህን ይመስላል። ከዛ በኋላ ሴት ላይቭ አካውንት ይላል። ሴት አፕ ላይቭ አካውንት፣ ሴት ዴሞ አካውንት፣ ሴት አፕ ላይቭ አካውንት እንበል። ከዛ ሜታ ትሬደር ነው የምትጠቀሙት። ሜታ ትሬደር 4 ነው። ሲ ትሬደር ነው የምትጠቀሙት። ትሬዲንግ ቪው ነው ከዚህ ትመርጣለህ ማለት ነው። ስለዛ ትሬዲንግ ቪው ነው የምንጠቀመው። ትሬዲንግ ውስጥ ጥቅም ሬዘር ነው የምትጠቀመው። ሲ ትሬደር እንኳን ኢትዮጵያ ውስጥ አልተለመደም፣ ግን በጣም ደስ በጣም ያበደ ነው። በጣም የሚያምር ነው እና ደስ ብሎ የሚያስጠቅማችሁ። MT4 አለ፣ MT5 አለ። ትሬዲንግ ቪው ነው የምንጠቀመው። ሌቨሬጃችን እንደምታዩት እስከ 1 to 500 ድረስ አለ። ፔፐርስቶን ፕሮ መመዝገብ አለባችሁ ከ1 እስከ 200 በላይ ትሬድ ለማድረግ ማለት ነው። እኛ ያገባንም ዶላር ነው የምንጠቀመው። ሪፈርድ ባይ ሪፈራላችሁን በእኔ ነው ሪፈር የምትደረጉት እና ሊንክ አስቀምጥላችኋለሁ። በእኔ ሊንክ ትገባላችሁ ማለት ነው። እዛ ዩቲዩብ ቪዲዮ ላይ ዳውን ያው ዲስክሪፕሽን ላይ ሊንክ አለ። በሱ ሊንክ መግባት ትችላላችሁ ማለት ነው። ከዚህ በኋላ ዝም ብላችሁ ኮንቲኒው ትላላችሁ። በሱ ሊንክ ተጠቅማችሁ ከቻላችሁ ሳይን አፕ አድርጉ። ኢምፕሎይመንት ስታታቻችሁ ምንድነው? ዝም ብላችሁ ይሄኛውን እያያችሁ ምረጡ ማለት ነው። አሁን ምንም አይጠቅመኝም ለእኔ ግን ምንም ማለት ያን ያልጠቃሚ ነገር የለውም፣ ግን ዝም ብለው ነገር ስለሆነ እንደዚህ እንላለን። ዝም ብለን እንላለን ኮንቲኒው። እንደዚህ አካውንት ዝም ብላችሁ ክሊክ እያደረጋችሁ አካውንታችሁን ማፍጠር ማለት ነው። ኔቨር ሲሆን እንደዚህ ነው ቀላል እንደዚህ ጋር ከዛ በኋላ አሁን ይሄው ትክክለኛ አድራሻችሁ ምንድነው? ይሄ የምትኖሩበት ቢልዲንግ ኔም ምናምን ኦፕሽናል ላይ ያስፈልጋል። ይሄም ኦፕሽናል ስትሪት ነምበር ያስፈልጋል። አሁን እዚህ ጋር ፒያሳ ተብሎ ነው የተመዘገበው። እኔ እንደምትሉት ማለት ነው። ዝም ብዬ ነው ማለት ታዋቂ ቦታ ምናምን ስለሆነ እንደዛ ብዬ ነው ያስመዘገብኩት። እናንተም እሱ መጠቀም ትችላላችሁ። ስትሪት ኔማችሁን ድጋሚ ይሄ ራሱ ማለት ነው። ሲቲያችሁ የት ነው? አዲስ አበባ ወደ ከአዲስ አበባ ውጭ ከሆነም እንደዛ እንደዚህ ያላችሁ ትሞላላችሁ። አዲስ አበባ ለሆናችሁ ፖስታል ኮዳችሁ ስንት ነው? 1000 ነው። ከዛ ስቴት እና ካንትሪ ያለ አዲስ አበባ ይላል። ይኸው አዲስ አበባ አለ፣ አማራ፣ ጋምቤላ፣ ድሬዳዋ፣ አፋር፣ ሶማሌ፣ ትግራይ፣ ኦሮሚያ ምናምን አለ። እሱ መምረጥ ትችላላችሁ። ናሽናሊቲ ኢትዮጵያ ብላችሁ ነው የምትመርጡት። በርዝ ፕሌስ ምንድነው? ኢትዮጵያ ብላችሁ ትመርጣላችሁ። ይሄኛውን እንደዚህ እንበለው። ስትሪት ኔምን ምን ልበለው?
እንደዚህ እንለዋለን ችግር የለውም ማለት ዝም ስትሪት ኔሚንግ ኦፕሽናል አያስፈልገኝም ማለት ስትሪት ኔም ማለት ነው ስትሪት ኔሚንግ ዝም ማለት ለእናንተ እያሳዩ ስለሆነ ይሄ ሪል አካውንት አይደለም ስለዛ ኮንቲኒው እንለዋለን ማለት ነው ከዛ እንደምታዩት አለቀ ይሄ ከዚህ በኋላ ምንድነው የምታደርጉት እንትን ነገር አላቸው ከዚህ በኋላ ኔክስት ትላለ ምን ቬሪፊኬሽን ምናምን አለ ገና ቬሪፊኬሽን ኮምፕሊት ታደርጋለህ ቬሪፊኬሽን ኮምፕሊት ለማድረግ በቃ ቀላል ነው ከዚህ በኋላ እናንተ ስራ ነው ብዬ ነው የማስበው ቬሪፊኬሽን ኮምፕሊት ስታደርጉ ላሳያችሁ ቢግ ቬሪፊኬሽን ትሉታላችሁ እዚህ ጋር በስልካችሁ ቢሆን የተመራጭ በስልካችሁ ምክንያቱም ፎቶ የምታነሱት አለ የምታስገቡት የምን ምን እንደሆነ እዚህ ጋር ያሳያችኋል ማለት ነው ሶላ አሳያችሁ የምን እንደምናስገባ ማለት ነው ሲያመጣልኝ አሳያችኋል እስከዛ ግን ላይክ እያደረጋችሁ ሰብስክራይብ ማድረግ እንዳትረሱ ሰብስክራይብ እና ላይክ እያደረጋችሁ ማለት ስለዛ ፕሮቫይድ አይደንቲቲ ዶክመንት እና ፐርፎርም ላይቭነስ ቼክ ነው ሁለት ታይፕ ኦፍ ቬሪፊኬሽን ያላቸው መጀመሪያ መታወቂያን ታነሳለህ ሁለት ደግሞ ፊትን ወደ ግራ ዙር ወደ ቀኝ ዙር አፍህን ትፈት ምናምን የሚባለው ላይክ ፋይናንስ ምናምን ስንከፍት እንዳለው እንደሱ አይነት ሁለተኛ ቬሪፊኬሽን አለ ስለዛ ስታርት ቬሪፊኬሽን ስትለው አግሪ ኮንቲኒው ትሉታላችሁ ከዛ የምታስገቡትን ያስመረጣቸዋል ኢሹንግ ኢትዮጵያ ነው የመኪና አይዲ ድራይቨርስ ላይሰንስ ነው አይዲ ካርድ ነው ፓስፖርት ነው ወይስ ሬዚደንስ ፐርሚት ነው የምታስገባው ይላል ማለት ነው ከነዚህ አንዱን ትመርጣለህ ከዛ ብዙዎቻችሁ ፋይዳ መጠቀም ይችላልላችሁ ስለዚህ አይዲ ካርድ ብላችሁ ኮንቲኒው እንላለን ከዛ የአይዲ ካርዱን አስገብታችሁ እንትን አድርጉ ይላችኋል ምናምን ኮንቲኒው ፎን ብላችሁ እንትን ያመጣልሃል ምንድነው ኪውአር ኮድ ያመጣልሃል ስካን ታደርጋለህ ምናምን ፎቶን ታስገባለህ ፎቶን ካስገባ በኋላ ምን አለ ላይቭነስ ቼክ ትደረጋለህ ማለት ነው ማለት የአካውንታችሁ ምንድነው የአካውንት ያስገባችሁትን ኢንፎርሜሽን እና ፋይዳችሁ ላይ ወይም ፓስፖርታችሁ ወይም ድራይቨር ላይሰንሳችሁ ላይ ያለው እንትን ተመሳሳይ መሆን አለበት ይሄን እንዳትሸወዱ ማለት ነው ፕሊዝ ይሄን ከተሳሳታችሁ ውሃ ነው የሚበላችሁ 100% ማለት ነው ምንም እንዳትሳሳቱ ሁለቱም የለት ዓመተ ምህረት ስፔሊንግ ራሱ እንዳትሳሳቱ የለት ዓመተ ምህረት አንድ በሉ ሁለት ደግሞ ስማችሁ ስፔሊንግ ብያለሁ ሶስት ኤቭሪቲንግ እዚህ ጋር ነው የምትሞሉት ካንትሪ ኦፍ ሬዚደንስ አካውንት ታይፕ ምናምን ኤቭሪቲንግ አስተካክላችሁ ሙሉ ማለት ነው ጊዜ ሰጣችሁ ሙሉ ስልክ ቁጥራችሁ ምናምን ጊዜ ሰጣችሁ የልደት ቀናችሁን በስርዓቱ ሙሉት ማለት ነው ከዛ በመቀጠለው ቬሪፋይ ስታደርጉ ያው ቀላል ነው ታውቃላችሁ ብዬ አስባለሁ ግን አይዲው ላይ ያለው ፎቶና ቬሪፋይ የሚያደርገው ሰው ተመሳሳይ መሆን አለበት ማለት አይዲ ፎቶ ላይ የተመዘጋጀው የፋይዳው የመታወቂያችሁ የመኪና የድራይቨር ላይሰንሳችሁ እንትን ያለው ፎቶ አለ አይደል ያለው እሱ ፎቶና ላይቭነስ ቼክ በኋላ ወደ ግራ ቆም ወደ ቀኝ ዙር ስትባል ተመሳሳይ ሰው መሆን አለበት ይሄን የምታውቁ ይመስለኛል ይሄ ነው በቃ ፕሮሰሱ ከዛ ቬሪፋይ ታደርጋለህ ከዛ በኋላ ዲፖዚት ታደርጋለህ ማለት ነው ዲፖዚት ታደርጉ ምንድነው ሚኒመም ዲፖዚታቸው $25 ቀደም ይሄን ስላልነገርኳችሁ ይቅርታ ግን ሚኒመም ዲፖዚት $25 ነው የምታደርጉት ማለት ነው እዚህ ላይ $25 25 እና ከዛ በላይ ዲፖዚት ማድረግ የምትችሉት $25 በታች አይቻልም ማለት ነው ከዛ $25 የግድ ያስፈልጋቸው ዲፖዚት ለማድረግ $10 አይደለም እንደ ኤክስነስ ማለት ነው ይሄን ማወቅ አለባችሁ እና ምርጥ ብሮከር ናችሁ እኔ ማውን የተጠቀምኩበት ነው ደና ብሮከር ነው ተጠቀሙት ብዬ አስባለሁ ዲስክሪፕሽን ላይ ያለ ሊንኩ ማለት ነው ይመቻችሁ